ሳይ አደገኛ ምላስ ነው ያለ አሪፍ ሴቶችን ሳጠብስ አትቀር። አማልክቱ ለእኔ ያደላሉ፣ አንተንም እኔንም ደፉንና እዚህ አገናኙ። ኢያሱ እየሳቀ ወዳጄ እኮ ሰማይ ቤት ነው፣ የሚወቅስ የለ፣ የሚያመሰግን አንመርጥ የሚል ህዝብ የለ፣ ምን የለ። እውነቱን አውራ እባክህ። አንድ ሚስት ይላል እንዴ? ሼባው ማተራምሶታል እንኳን አንተ። ጠቅላይ ሚኒስትር መለስ ዜናዊ በሰማይ ቤት ክፍል 2። ደራሲ ስብሐት ገብረ እግዚአብሔር ስለ ቀዳማዊት እመቤት ወይዘሮ አዜብ ምስክርነት ተጠርቶ ቀረበ። ጠቅላይ ሚኒስትር መለስ ዜናዊ በሰማይ ቤት። አቶ መለስ በመጀመሪያ ቀን የመንግስተ ሰማያት ቆይታቸው የተሰጣቸው ክፍል እጅግ ሰፊና የኢትዮጵያ ቀደምት ነገስታት በጋራ የሚጠቀሙበት በመሆኑ ነገሩ እንግዳ ሆኖባቸው እንቅልፍ ሳይወስዳቸው ብዙ አምሽተው ነበር። እንቅልፍ እምቢ ብሏቸው ሲገላበጡ ቀዳማዊ ኃይለ ሥላሴ አቶ መለስን ድንገት እንግዳው አልተኛህም እንዴ ሲሉ ጠየቋቸው። አለው አሉ ድንገት ከንጉሱ በተሰነዘረው ጥያቄ ደንገጥ ብለው። ማናልከኝ ስምህን? መለስ ዜናዊ። መለስ ከፊትም ከኋላውም ቅጥያ የለውም ስምህ? ያው ጠቅላይ ሚኒስትር መለስ ነበር የሚሉኝ። ሚኒስትር ነሃ? አይ ጠቅላይ ሚኒስትር ነኝ። አቶ መለስ ጠበቅ አድርገው ተናገሩ። ታዲያ ንጉሱ ማን ነው? ንጉስ የለም። ፕሬዚዳንቱስ ማን ነው? ፕሬዚዳንትም የለ። ይቅርታ ፕሬዚዳንት አለ፣ ክቡር ፕሬዚዳንት ግርማ ይባላሉ። እንቅልፍ እምቢ አለህ እንዴ? አይ በጊዜ መተኛት ስላለመድኩ ትንሽ ፈርተን እንዳይሆን አሉ ንጉሱ ነገር ፍለጋ በሚመስል ድምፅ። ለምን እፈራችኋለሁ? ሁላችንስ የሰራነው ለአንዲት ሀገር አልነበር? እሱን እንኳን ተወው። የአዲቃላ ባለመምጣቱ እግዜርን አመስግን። እሱ ቢኖር በትራስ አፍኖ ነበር በተኛበት የሚያስቀር። ማን ነው እሱ? አሉ አቶ መለስ ደንገጥ ብለው። እኛን የካደ ይሁዳ መንግስቱ፣ ስሙን ቄስ ይጥራው። አቶ መለስ ከት ብለው ሳቁና እሱስ ቢኖር ለእርሶም ስጋት ነበር አሉ። ሁለቱም ሲስቁ ቆዩና አቶ መለስ ድንገት ሳቃቸው ጠፍቶ እኔ ምለው ድንገት መንግስቱ ቢሞት እዚህ ክፍል ይመደብ ይሆን እንዴ አሉ። ለመልሱ ጓግተው ከመኝታቸው ቀና እያሉ ሌላ ቦታ የት ሄድ ብለህ እዚሁ መጥቶ ጉዱን ማየት ነው እንጂ። አቶ መለስ ሳያስቡት አማተቡ። ለአፍታ ዝም ተባብለው እንደቆዩ ኃይለ ሥላሴ የሆነ እሱንና አሁን በቦታ ማን ተተካ ሲሉ በጉጉት ጠየቁ። ኃይለ ማርያም የሚባል ምክትል የነበረ ሰው ነው። እሱ ነው የገደለ? ኧረ እኔ የእግዚአብሔር ሞት ነው የሞትኩት።
ሃዲያ የንግስና ያወረስከው ሰው ጋር ዝምድናችሁ እንዴት ነው የሚቆጠረው? የምን ዝምድና? እችን ይወዳል ተፈሪ ብለው ከወገባቸው ቀና አሉና የትም ለማታውቀው ሰው ነው አገርን ያህል ነገር ሰጥተህ የመጣው አሉ ቆጣ ብለው። የንጉሱ ድምጽ የቀሰቀሰው ልጅ ኢያሱ ሼባ ሲለፈልፍብኝ ሊያድር ነው እንዴ አለ በምሬት። ቀጥሎም እንቅልፍ ባጮኖጮ ነው አይኑ መለስን እያየ አታይደክምም? ወደዛ አተኛም? ሼባው እንደሆነ ሲያወራ ቢያድር ማይታክተው አለ እያመናጨቀ። ንጉሱ እየሳቁ ና ጉድህን ስማ፣ ኢትዮጵያን ኃይለ ማርያም ለሚባል የትም ለማላቆ ሰው ሰጥቻት መጣሁ ይላል እንግዳው። ይስጣታ፣ አንተ ስለማንም ወታደር ሰጣት መጥተህ እንዴ ብሎ ንጉሱን በነገር ወጋ ካደረገ በኋላ የሆነ ነገር ትዝ እንዳለ ሁሉ ወደ መለስ በግርምት ዞሮ ከምር ግን ለማታውቀው ሰው ነው የሰጣት ሀገራችንን ሲል ጠየቀ። ዝምድና የለንም አልኩ እንጂ አላውቃትም አላልኩም። ምክትሌ ነበር፣ በዛ ላይ ውጭ ጉዳይ ሚኒስትር ነበር፣ በዛ ላይ የተማረ ሰው ስለዋ ጉዳይ ምህንድስና ተምሯል እያለ ሲዘረዝር ንጉሱ ውሃ አስበላዋት በለን እንጂ አሉ። ቴዎድሮስ አድሃኖም የሚባል የጤና ሚኒስትር የነበረ ይሁን ብዬ ነው የመጣሁት። እሱንስ ታውቀዋለህ? ማለት ያው አንድ ብሔር ነን። ታዲያ እሱ እስኪመቻች ኃይለማርያምን አስቀመጥ ነው አትልም ካለ በኋላ ወደ መለስ እያየ ይልቁም ነገሩን ቺኮችን ለማንጥላቸው መጣ። እንዴት ነበሩ? ሳይ አደገኛ ምላስ ነው ያለ፣ አሪፍ ሴቶችን ሳጠብስ አትቀር አለ። አቶ መለስ የዚህ ልጅ ጋጥ ወጥነት አልወደዱለትም። እኔ የነበረችኝ አንዲት ህጋዊ ሚስት ነበረች ሲሉ ኃይለ ሥላሴም ኢያሱም በሳቃው ካኩ። ኢያሱ እየሳቀ ወዳጄ እኮ ሰማይ ቤት ነው፣ የሚወቅስ የለ፣ የሚያመሰግን አንመርጥ የሚል ህዝብ የለ፣ ምን የለ፣ እውነቱን አውራ እባክህ። አንድ ሚስት ይላል እንዴ? ሼባው ማተራምሶታል እንኳን አንተ። ወደ ኃይለ ሥላሴ ባሽሙር እያየ የታየን ስናተራምስ አንተ እኛ አንተን መሰልን አሉ የውሸት ቁጣ እየተቆጡ። በሰማይ ቤት ሁሉም ነገር ቀሪ በመሆኑ ስለታየ የምር ቁጣ የለም። ልጅ ኢያሱ ወደ መለስ ቀረብ ብሎ አልጋው ጫፍ ላይ ቁጭ አለና እሺ ቺክ ቆንጆ ነበረች ሲል ጠየቀ። መለስ እንደመተከዛለና ጀግና ነበረች፣ ሲያስፈልግ እሳት የሚተፋ ብረት ይዛ። ኧረ እባክህ ባጭሩ መልስ። አሁን ስለ ብረት ማን ጠየቀ? ቆንጆ ነበረች አልነበረችም፣ መልኳ፣ አቋሟ፣ ፍቅር ስትለዋወጡ ምናምን። ልጅ ኢያሱ መልሱን ለመስማት በጉጉት መለስ ላይ አፈጠጠ። አቶ መለስ ኮስተር ብለው ከደርግ ጋር በተደረጉ የተኩስ ልውጦች በአንድ እጇ እየተኮሰች በሌላኛው እጇ የፍቅር ደብዳቤ ትጽፍልኝ ነበር። አንተ ሰውዬ ለምን በቀጥታ አምልስም ሲል ጮኸ ኢያሱ። ቆራጥ ነበረች። ሁሉም በአንድ ላይ ረጅም ሳቅ ከሳቁ በኋላ ለምን ያንን ጓደኛን አጠራውም እና አይነግረንም አሉ ንጉሱ ኢያሱን እያዩ። ቀሽት የሆነ ሀሳብ ብሎ የሆነ ሰው ሊጠራ ወጣ ኢያሱ። ማን ነው አሉ አቶ መለስ
ኢያሱ ሊጠራ የሄደው ሰው ማንነት አሳስቧቸው በቅርቡ ወደዚህ የመጣ ኢትዮጵያዊ ነው። ኢያሱ ጋር እንዴት ሽርክ ናቸው መሰለ። በተለይ ስለ ሴትና ስለ ወንድ ጉዳይ ሁለቱ ወግ ከጀመሩ ድፍ ሰማይ ቤትን በሳቅ ነው የሚሞሉት። ባለስልጣን ነው ሲሉ ጠየቁ አቶ መለስ። ጣፊ ነው። ኢያሱ በሚገርም ፍጥነት ሰውየውን ይዞት ተመለሰ። ተጠርቶ የመጣው ሰው ደራሲ ስብሐት ገብረ እግዚአብሔር ነበር። እንደምን አመሻችሁ ወዳጆች ካለ በኋላ ጺሙን እየላገ እንዴ መለስ እንዳትሆን ብቻ አለ ስብሐት ተገርሞ። አቶ መለስ ፈገግ አሉ። ስብሐት እንዴት ነህ? ስራ በዝቶብኝ በምድር ላይ ሳንገናኝ። እንኳንም ያልተገናኘን። እዛ ብታገኘኝ ወይ ደም ይፈላና እስር ቤት ተወረውረኛለህ ወይ በአንዱ ጠባቂ በዱላ እንደ ጌሾ ታስወቅተኛለህ። ግን አማልክቱ ለእኔ ያደላሉ። አንተንም እኔንም ደፉንና እዚህ ያገናኙ። ሁሉም በስብሐት ከት ብለው ሳቁ። እሱማ ድርጅቴ ካመነበት ብለው አቶ መለስ ሳቁን እንደገና አስጨመሩ። እንኳን ከነዛ ብሽቅ ካድሬዎች ገላገለ ወዳጄ አለ ስብሐት የመለስን እጅ እየጨበጠ። ኢያሱ ተቻኩሎ መናገር ጀመረ። ስብሐት ለምስክርነት የተጠራው የዚህ ቺክ ቆንጆ ነች አይደለችም ከነ ማብራሪያው እስካሁን ስንነዛነዝ ነበር ታውቃለህ። ሚስቱ እስቲ መጀመሪያ ያችን ነገር አምጣ አለ ስብሐት። አጠገቡ ያገኘው ኢያሱ አልጋ ላይ እግሩን አጣጥፎ እየተቀመጠ። ኢያሱ ከወደ ትራስጌው በትንሽ ጠርሙዝ አረቄ ለስብሐት ቀዳለት። ለራሱም ያዘ፣ ለንጉሱና ለመለስም አቀበላቸው። ቺርስ ተባባሉ። ስብሐት በረጅሙ ከአረቄው ሳብ አድርጎ በጎርናና ድምፁ እነ አብርሃም እነ ማቱሳላ ጠጡ ካቲካላ ብሎ የሚያምር ሳቁን ሳቀ። እሺ ንገረና አሉ ንጉሱ። ከመጣህ አይቀር ንገረን፣ ስለ ሚስቱ፣ ስለ ርስቱ፣ ስለ መለስ አጠቃላይ ነገር ንገረን። በል ጣፊም አይደለህም፣ ስለ ሀገራችን ኢትዮጵያ ንገረን። ያየውን የሰማውን ሁሉ አብራራው። ስብሐት ግን ያቆማትን ግጥም ቀጠለ። አባባ ጃን ሆይ እርሶ ተማሪው ሲያበሳጮት አንዱንም በጡጫ አንዱንም በርግጫ ሲሉት እኔ ዝም በማለቴ ተረፍኩ። ደርግ መጣና ቀይ ሽብር ብሎ ትውልዱን ጓደኞቻችን ሁሉ ሲጠራርግ እኔ ዝም በማለቴ ተረፍኩ። መለስ መጣህና አንዱን በሽብር ጣፊነት እያነቀ እስር ቤት ስትወረውር ዝም በማለቴ ተረፍኩ። እና የሁሉ ትረካ ምንድነው ስብሐት? አሁን የጠየቅንን መልስልን አለ ልጅ ኢያሱ እየተጣደፈ። እነ አብርሃም እነ ማቱሳላ ጠጡ ካቲካላ፣ እድሜ የሚያረዝም ጠጥተው ዝም። እነ አዜብ እነ አባዱላ ጠጡ
ካቲካላ ለማንም ምንም አላሉም። ጠጥተውም ዝም ዝም። እነ አርከበ እነ ኩማ እነ ደብረ ጽዮን እነ አቦይ ስብሐት እነ ካሱ ይላላ ጠጡ ካቲካላ። ጠጥተውም ዝም። እነ ስብሐት እነ ሬድዋን እነ አባዱላ ጠጡ ካቲካላ። በአማራ በኦሮሞ ቤኒሻንጉል ደግሞም በጋምቤላ ጠጡ ካቲካላ። ለማንም ምንም አላሉም። ጠጥተውም ዝም ዝም። ሊቀጥል ነው ብለው ሲጠብቁት ስብሐት ከተቀመጠበት ተነስቶ ትቷቸው መንገዱን ቀጠለ። ይቀጥላል። ቪዲዮአችን ከተመቾት ሰብስክራይብ፣ ሼር እና ኮሜንት በማድረግ ቤተሰብ ይሁኑ። ጁሜራቲዮ